ጋር ቆይችን ነጥብ አንስቼ ልሂድ። ብዙዎቻችሁ የሆነ ለራሳችሁ የሆነ ምንም ነገር አትገዙም። ለምንድን ነው እንዴ? እኔ ባልዚን ብቻ ነው ያለኝ ይባላል? አይባልም፣ ነውር ነው። ብር ስለተረፈሽ ነው ወይ? ይሄ የሰነፎች አባባል ነው። ማርያምን ሰው ለራሱ ካልገዛ ለሰው የሚሆን ሰው እኔ እንደዚህ አይነት ሰው ጓደኛዬ እንዲሆን እንኳን አልፈቅድለትም። እናንተ እንዴት ናችሁ? እኔ ከእግዚአብሔር ይመስገን ደህና ናችሁ? ግን ደህና ነኝ እኔ። ዛሬ እንግዲህ ለየት ባለ ነገር እናንተንም የሚጠቅም እኔንም ይጠቅማል፣ እናንተንም እኔንም ይጠቅማል። በዛ ነው ደግሞ ፈታ ብላችሁ የምታዳምጡት ነገር ነው። ከመሄዳችሁ በፊት ፎሎ እያደረጋችሁ እና ደግሞ ላይክ እያደረጋችሁ ወደ ጥያቄያችን ይቅርታ። ዛሬ እንግዲህ ዋናው ሰው ቤት ሆነን እንዴት ንጽህናችን መጠበቅ እንዳለብንና እንዴት ውበታችንን መጠበቅ እንዳለብን ነው። ምን ማድረግ አለብን መሰላችሁ? መጀመሪያ ማድረግ ያለብን ነገር ልክ ስራችንን እንደጨረስን ጊዜ ይኖረናል። በእርግጠኝነት ብዙዎቻችሁ ጊዜ ይኖረናል ለመተኛም ቢሆን እንዲሁ ስልክ ላይ ስለምናጠፋው ነው እንጂ ጊዜውን ማለት ነው። አደራ ይሄ ስልክ ማለት ነው ስንቶቻችን መሰላችሁ ያባለገን? እውነት የለም እናገር። እኔ ስልክ ሳልይዝ በፊት ጥሩ ባህሪ ነበረኝ። እውነት አሁን ስልክ ከያዙ በጣም ጭንቅላት የራሱ መስራት አቁሟል። አንዴ ምን ተፈጠረ መሰላችሁ? ስልክ ምናምን አበዛለሁ። አንዳንዴ ብዙም አይደለም ግን አበዛለሁ። እና አንድ ቀን ታመምኩ፣ ራሴን ታመምኩ፣ አይገልጾም ታመምኩ። ከዛ ወዲህ ነው እንቅልፌን አጥቼ ስልክ አልፈረጃትም፣ ብተኛ ይቀለኛል። አሁን አንዳንድ ሰው ወይ ሲያዘን ወይ የሆነ ነገር ሲሆን ስልክ ሲያይ ነው ደስ የሚለው። እኔ ስልክ አላዝዛትም። በቃ ቀጥታ ወይ ተኛለሁ ወይ ብቻ እንደዚህ ቁጭ እላታለሁ እንጂ ስልክ ምናምን አልጠቀምም። እና እንደዚህ አድርጉ እናንተ። ብዙ ሰዎች የራስ ምታት እንቅልፍ አጣ ምናምን የሚሉት ስልክ ስለሚጠቀሙ ነው። የሆነ ያሉ ባልታ ወሬ እያየን ጭንቅላታችን ተበከለ እና ብዙ ሰዎች ይህ ስልክ ማለቴ ጭንቅላታችን ተቆጣጥሮታል ከምለው በላይ እና እኔ ከዛ ወዲህ ስልክ ብዙም አይደለም። እንቅልፌን ትቼ በፍጹም ስልክ አለኝ። እውነቴን ነው፣ እኔ አልዋሻችሁም። ሻወር ምናምን ከወሰዳችሁ በኋላ ልብሳችሁን ቀይራችሁ ሽቶ ካልወደዳችሁ በባዶ ውሃ መታጠብ ራሱ እንዴት እንደሚቀል ማለት ነው። ጠዋት ከመታጠብ ይልቅ ማታ መታጠብ ይቀላል። ጠዋት ስራ ለመስራት ትነቂያለሽ፣ ለመንቀት ይረዳል። ግን ማታ ስራ ጨርሳችሁ ምናምን ጥሩ እንቅልፍ ነው የምታኙት። ስልካችሁን እባካችሁ ስልካችሁን አስቀምጡት። ወይኔ አይናችሁ ራሱ እየታመመ እኮ ነው። ብዙ ሰው መነጽር ይጠቀማል አሁን። እንዲ ኧረ ተው፣ ይህ ስልክ እንደው ሁላችንም ነገሩ። እኔ ከዛ ወዲህ እንደዚህ ስልክ አስቀምጬው ብተኛ ነው የሚሻለኝ፣ የሆነ ማድረግ ያለብኝ ነገር ከሌለ በስተቀር። ከተቀመጣችሁ ስለ ኑሯችሁ ነው የምታስቡት። እውነቴን ነው የምለው፣ ስለ ኑሯችሁ አስቡ። ይህ ሶሻል ሚዲያ ላይ ያለው ነገር ስለ ሰው ኑሮ፣ አንድ ሰው ለምሳሌ ስለ ራሱ ህይወት ያወራል ምናምን፣ ወይም ያደረገውን ነገር ወይ ሽሮ ሲሰራ ወይም በቃ እንደዛ ሲያደርግ እያየን እኛም ምን አለ እኔስ መቼ ነው የምሆነው እያላችሁ እናንተ ስለሌላው አይመለከታችሁም። ሁላችንም ስለ ራሳችን ቢመለከተን ኖሮ ይህን ጊዜ የትም በደረስን ነበረ። እና እንደዛ ነው የምላችሁ። ስልካችሁን እባካችሁ ጥላችሁ ለራሳችሁ ጊዜ ስጡ። እውነቴን ነው፣ ጊዜ ስጡ ለራሳችሁ፣ ይጠቅማችኋል። ኧረ ወይኔ። እና ዋናው ነገር ምን መሰላችሁ? በቃ ስራችሁ እንደጨረሳችሁ ቀጥታ ፏፈሽ ብላችሁ ሽቶውን በዛ ላይ ረጨት ብላችሁ፣ ይሄ ሽቶ ከበድ ያለ ነገር አትጠቀሙ። ብቻ ግን እዚህ ጋር የምትቀባው ሽቶ ወይኔ ባፍንጪ ውል ስትል በጣም ነው የምጣፍጠው። እሷን ቀባ ብላችሁ፣ ከሌለም ችግር የለውም ሳሙና፣ ደህና ሳሙና ጥብ በሉና ልብሳችሁን ቀይር በሉና ቡና አፍሉና። ቡና ግን ተወዷል። ሻይ ቢወጣጡ ቡና ተወዷል፣ ላይኖርም ይችላል። ሻይ ደግሞ ከሌለ ምን ትጠጡ? ውሃ የሚይዛችሁ ቢሆን ፊልማችሁ ቁጭ ብላችሁ እያያችሁ ማቴ ጽድት ብላችሁ ቁጭ ስትሉ ሰላም አለው። እውነቴን ነው የምላችሁ። እኔ ምንም ባልቀባም በባዶ ውሃ እንኳን ታጥቤ ቁጭ ስል እንዴት ሰላም እንዳለኝ። ግዴታ እኛ ስልካችንን መጣል አንችልም ከሆነ ወሬው
ማሳባችሁ ግዴታ ስልካችንን መጠቀም አለብን ካላችሁ በቃ ስራችሁን ጨረሳችሁ ትጥብጥብ ባላችሁ ሻይ ምናምን አንጡ ወይ ውሃም አንጡ። ሻይ ምናምን ከሌለ ውሃም አንጡ። ይዛችሁ ስልካችሁን ራቅ አድርጋችሁ አስቀምጡት፣ መብራት አይናችሁ እንዳያመው። ከዛ ትጥብጥብ ብላችሁ ይሄ በጠንያችሁን ዝርግትግት በጠንያችሁን ልብስ ብላችሁ ቁጭ ብላችሁ መብራቱን ደንበዝ ያለውን አድርጉትና ፊልማችሁን እየተፈረጃችሁ አለማችሁ ቀጩ። እውነቴን 2 ሰዓት ትቀመጣላችሁ እንጂ እየተፈረጃችሁ። ያንን መጀመሪያ ተጠብ ብላችሁ በቶሎ ተጠብ በሉና ማለት እንትን ነው ቅልል እንዲላችሁ የሆነ ጥሩ እንቅልፍ ትተኛላችሁ። እኔ ካልታጠብኩ ጠዋት ራሱ የሆነ ሳምንት ምናምን ያልታጠብኩ ነው የሚመስለኝ እና ብታረጉ ጥሩ ነው፣ ተመራጭ ነው። እኔ እህታችሁ ሀሳቤን ያጋራሁት እና ውዶች የመዳን ቤት ስራ አያልቅም። እውነቴን ነው የምላችሁ አያልቅም። እና አባካችሁ እንዲሁ እራሳችሁን አትጎዱ። ብዙ ሰዎች መዳን ቤት ያሉ ሰዎች በጣም ነው የሚጎዱት። ዝም ብሎ ነገ ዛሬ አያልቅ፣ ይሄንን አንድ ስራ ስትሰሩት አያልቅም፣ ያንን ስትሰሩት አያልቅም። እባካችሁ እንዲሁ ለራሳችሁ ነገ ማለት ነገ ህይወታችሁ ወይ እኔ ብዙ ሰው እንደዛ ስለ አንቺ ስራ ፈትነሽ ምናምን ትላላችሁ። እኔ ጥቅሙ ለእናንተ ሆኖ ሳለ እኛ ምንድነው የምንጠቅመው ነገር እንዴ? ራስ ወዳድ ሰዎች እንደዚህ ራስ ወዳድ ነሽ ምናምን አትበሉ። እውነቴን ነው የምላችሁ አትበሉ። ለራሳችሁ የሚጠቅማችሁን ነገር አድርጉ። እንዴ አንቺ አሁን የሆነ ነገር ብትሆኝ ማነው ተጠያቂ? ማነው ተጠያቂ? መዳም ናት ወይስ? መዳም ሳትሆን አንቺ ነሽ ተጠያቂዋ የሆነ ነገር ብትሆኝ። እና እባካችሁን ስራ ከበዛባችሁ ስራ የሚበዛባችሁ ሰዎች አሁን ብዙም እዚህ ሀገር ያሉ ሰዎች መዳሞች ብዙም አይደሉም፣ እንደ ኢትዮጵያ መዳሞች አይደሉም። ቢያንስ ልብስ ትኩሳ ምናምን እንኳን ቢሆን ለነገ ተውት፣ አዘዋውሩትና ትንሽዬ ሰዓት እንኳን በቃ የሚበላ ነገር ለራሳችሁ። እኔ የራሴን ከምሰራ ለነሱ ብሰራ ይሻላል ትላላችሁ። እኔ አያስማማኝም። እዚህ ጋር ቆይችን ነጥብ አንስቼ ልሂድ። ብዙዎቻችሁ የሆነ ለራሳችሁ የሆነ ምንም ነገር አትገዙም። ለምንድን ነው? ወይ ሽቱ ወይ የሆነ ነገር ያለሽ ምናምን አትጠቀሙም እንዴ? እኔ ባልዚን ብቻ ነው ያለኝ ይባላል? አይባልም፣ ነውር ነው። ብር ስለተረፈሽ ነው ወይ? ይሄ የሰነፎች አባባል ነው። ማርያምን ሰው ለራሱ ካልገዛ ለሰው የሚሆን ሰው እኔ እንደዛ አይነት ሰው ጓደኛዬ እንዲሆን እንኳን አልፈቅድለትም። እንዴት ነው ማለት? እሺ ለሻምፖ ያጣ ሰው ለክሬም ምናምን ያጣ ሰው ለሰው የሚሆነው እንዴት ነው? እኔ ትገርሙኛላችሁ። ማርያም ከማዳመጥ ውጭ ደግሞ ምንም አማራጭ የለም። አንድ ሽቶ እንኳን መግዛት እያቀታችሁ ብር እኮ አልጠፋባችሁም። በወር 2000 ብር ነው የሚከፈላችሁ፣ 1500 ነው የሚከፈላችሁ። ለምሳሌ ደላላ ብር ካለባችሁ 100 ብር ያስቀርላችኋል። ምን እያደረጋችሁ ነው? ግን ከባድ ነገር ግዙ እያልኩ አይደለም፣ ቀለል ያለ ነገር እንዴ እናንተ እንዳቅማችሁ ግዙ። አይፎን ስልክ ገዝታችኋል ደርሶ እንደሰው። ነገር ግን ይሄው ለራሳችሁ መጠቀም ነገር አገዙትም። ይሄ ግን ምንድን ነው የሚባለው? እኔ ምን እንደሚባል አላውቅም። እና ከባድ ነገር አትግዙ፣ ለእናንተ ምንም አይጠቅማችሁም። ልብስ ራሱ በአመት አንድ የተገዛችሁ በቂ ነው። አንድ ማለት የሚከተት ልብስ አንድ ከገዛችሁ በቂ ነው። ይሄ በየቀኑ የምንለብሰው ነገር እሱ ግድ ነው፣ ያስፈልጋል፣ ይገዛል። ግን የሆነ የሚከተት ልብስ ከገዛችሁ በአመት አንድ ደህና አንድ ልብስ ሳይሆን እያልኩ ያልኩት አንዴ ግዙ ነው ያልኩት። እና ብዙ ኩሳት አታብዙ። ሻንጣ ነው የሚቀመጠው ጃዛ ሄዱ እና ብዙም ነገር አታቀምጡ። እና ደግሞ ሆነ ካለባችሁ ሆነ ነገር ትንሽ ቀለል ያለ ነገር ምንም አይሰራም። ልብስ ስለብሱት በዲዛይን ያምራል እና ኮተት እያደረጋችሁ ልብስ እያበዛችሁ ጥቅም የለውም። እውነቴን ነው የምላችሁ። በዲዛይን ግን ልበሱት። የዛሬ 4 ዓመት የተገዛው ልብስ በዲዛይን ብለብሱት ልክ እንደ አዲስ ነው የሚሆነው። ሁሉም ዲዛይን እያደረጋችሁ ልበሱት ለማለት ነው። በቃ ይሁን።
የዛሬው ወሬ። ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ እያደረጋችሁ ድጋሜ ደግሞ በደህና ነገር እንደምመጣ ተስፋ አደርጋለሁ እና ያበረታታችሁኝ በዛው ሰው ሲያበረታተው ጥሩ ነው። እንዲሁ እናንተ የባሰባችሁ ናቸው። ሰው አታበረታቱ ምን ለመናገር። እኔ ደግሞ ሰው የሆነ ሰው ሲሰራ ካየሁ አበረታታለሁ። ምን ችግር አለው? እንደ መጥፎ ነገር ነው የሚሰነዝሩት። በጣም ነው የሚያስጠላው ነው ከዚህ ህዝብ ጋር ከመታገል። ይሄውንም ዛሬ መጥቼ ሰው ብሎ መወቅሰት በቃ ኦይ እና በቃ የሆነው ሌላ ምንም የምላችሁ ነገር የለም። እየመጣሁ ጉንጫችሁን ብስማችሁ ደስ ይለኝ ነበረ፣ ግን አልችልም። ደህና ሁኑ። ቻው በቃ።